ወይ አዲስ አበባ ወይ አራዳ ሆይ አገር እንደው ይናፍቃል ወይ የጥበብ ንጉስ ቴዲ አፍሮ በሐዘን ተሰበረ። ድምፃዊ ይሁኔ በላይ ከሩቅ አገር ሆኖ ወንድሜን የሙያ አጋሬን አጣው ሲል በእንባ ታጠበ። መላው ኢትዮጵያ ዛሬ በአንድ ታላቅ ድምፅ ስንብት ደንግጣለች። ሰማይ በለው ወይም ሰሜ ባላገሩ። ነገር ግን ከዚህ መሪር ስንብት ጀርባ ያለው እውነት አጥንት ያንቀጠቅጣል። ዛሬ ስለ ሰሜ ባላገሩ የ58 ዓመታት የህይወት ትግል ከግሽ አባይ እስከ ዝናው ማማ የደረሰበትን እልህ አስጨራሽ ጉዞ፣ ስለ እናቱ የነበረውን ያ ልዩ ፍቅር፣ ድንገት በወንበር ላይ የታሸገውን ምስጢራዊ ሞትና በቦሌ ቡልቡላ የታየውን መሪር የቀብር ለቅሶ በጥልቀት አቀናጅቼ ይዤላችሁ ቀርቤያለሁ። እውነቱ አጥንት ዘልቆ የሚሰማ ነውና ቪዲዮውን ላይክ እና ሳብስክራይብ በማድረግ እስከ መጨረሻው አብራችሁ ይቆዩ። ዜናው እንደተሰማ የጥበብ ሰዎች አንገታቸውን ደፉ። ቴዲ አፍሮ በሰጠው ጥልቅ መግለጫ ጥበብ በአንተ ተከብራ ትኑር በሚል ስሜት ሰማይ በለው ለሀገሩ ባህልና የነበረውን ፍቅርና የድምፁን ለዛ በቁጭት ዘክሯል። ይሁኔ በላይም ከሩቅ ሆኖ ከግሽ አባይ ጀምሮ አብረን የለፋን ወንድሜን አጣው ሲል በእንባ ታጥቧል። አርቲስቶቻችን ያዘኑት ለሙያ አጋራቸው ብቻ አይደለም፣ ለአንድ ቅን የዋህና ጀንተልና ኮራ ላለው ኢትዮጵያዊ ልጅ ነው። የሰሜ ባላገሩ ስም ሲነሳ ቴዲ አፍሮ እና ይሁኔ በላይ ዛሬም ምስክርነታቸውን ሰጥተዋል። ለካስ ከድምፁ ጀርባ እንዲህ ያለውን ሰፊ ህዝብና ታላላቅ አርቲስቶችን በፍቅር ጠቅልሎ ይዞ ነበር። ወደኋላ እንመለስ፣ ወደ ውቢቷ ባህር ዳር። ሰማይ በለው የጥበብ መንገድ የጀመረው ገና በአስራዎቹ ዕድሜ ነበር። በተለይ ደግሞ ከድምፃዊ ይሁኔ በላይ ጋር በመሆን በመጀመሪያ የሰራበት የነበረው ግሽ አባይ የተባለው የባህል ቡድን የሰሜን ተሰጥኦ ለዓለም ያበሰረበት ማህፀን ነበር። ያ የጎጃምና የጎንደር ለዛው ገና በጠዋቱ ይህ ልጅ የአፈር ጠረን አለው አስባለው። ሰሜ ጥበብን በላቡ እንጂ በጭብጨባ ብቻ አልገነባትም። በመድረክ ላይ የሚለብሰው ቁምጣ የባህል ልብስና ንግግር ውስጥ ያለው ያ እውነተኛ ቅንነት የብዙዎችን ልብ እንዲገዛ አደረገው። ሰሜ ባላገሩ 7 የሙዚቃ አልበሞችና ከ20 በላይ ነጠላ ዜማዎችን ለኢትዮጵያ አልፎም ለዓለም አበርክቷል። ዝናቡ፣ አለሽ ነገር፣ ዳቦት እንስራ እያለ ሲያስገመግም አድማጭን ከመቀመጫው የማይቀሰቅስበት ጊዜ አልነበረም። በተለይ ደግሞ ባላገሩ የሚለው ዜማው ዝም ብሎ ዘፈን ሳይሆን የሰውየው መጠሪያና መታወቂያ ሆኖ ቀርቷል። ያደኩ ገጠር ነው የተወለድኩት ባላገር ሰሜ ባላገር። ሰሜ ባላገሩ እሱ የባህል አምባሳደር ነበር። ሱዳን፣ ኬንያ፣ ጅቡቲ አልፎም አውሮፓ ድረስ ተጉዞ እኔ የኢትዮጵያ ልጅ ነኝ በሚል ግርማ ሞገስ ቆሟል። የነጮቹ መድረክ የእሱን ባህላዊ ውዝዋዜና የድምፅ ጉልበት ሲያዩ ኢትዮጵያ ማለት ለካስ እንዲህ ናት ብለው እንዲመሰክሩ አስገድዷቸዋል። እውነቱን እንነጋገር፣ ሰሜ ባላገሩ ከሙዚቃው ባሻገር ቀልድ አዋቂና ንግግሮቹ በሳቅ የታጀቡ ነበሩ። ከእሱ ጋር የተቀመጠ ሰው ሳይስቅ አይወጣም። ነገር ግን ሰሜ ዝም ብሎ ቀልደኛ ብቻ አልነበረም። እሱ ፈጣሪውን እጅግ የሚያመሰግን መንፈሳዊ ሰው ነበር። ምን የምትለው ነገር አለ? ስንብት እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በእያንዳንዱ ስኬት ውስጥ የፈጣሪን ስም ሳይጠራ አያልፍም። ያ ቅንነቱና ብልህነቱ የተቀላቀለበት ቀልዱ የትኛውንም የከፋውን ሰው የማስደሰት ተአምራዊ አቅም ነበረው። እሱ ጥበብን በደስታ እንጂ በውጥረት አልመራትም። ስለ ሰሜ ስብዕና ሲነሳ የእናቱ ፍቅር ትልቁን ቦታ ይይዛል። በቅርቡ በሰጠው ቃለ መጠይቅ እንዲህ ብሎ ነበር። ለእናቴ ሳልደውል ምንም አይነት ስራ አልጀምርም። እናቴም የኔን ድምፅ ሳትሰማ ቁርስ አትቀምስም። ማንም ሰው እናቱን በጣም ይወዳል፣ የኔው ግን የተለየ ነው ሲል ድምፁ ውስጥ ያለው ያ የዋህነቱ ልብ ይነካል። ያ ቅን ልጅ እናቱን ሳያናግር የማይውለው ያ ታማኝ ልጅ ለካስ ዛሬ ሰኔ 8 ቀን
እናቱን በሐዘን ሸፍኖ ለዘላለም ይሄዳል ተብሎ አልታሰበም ነበር። ወደኋላ እንመለስና ሰማይ በለው ያሳለፈውን ፈተና እናስታውስ። ከዓመታት በፊት አዲስ አበባ አካባቢ እጅግ አስከፊ የመኪና አደጋ ደርሶበት ነበር። በዛ አደጋ ጓደኛው ሲሞት እርሱ ግን በተአምር ተረፈ። ይሄ አደጋ በሕይወቱ ውስጥ ትልቅ ጠባሳ ጥሎ ማለፉን ማስታወሻዎቹ በግልጽ ይናገራሉ። በቅርቡ ደግሞ ሰሜ በደስታ ተሞልቶ ነበር። ክብደቴን በ10 ኪሎ ቀነስኩ ብሎ ለሕዝቡ አበሰረ። የሚከታተሉትን ባለሙያዎች አመስግኖ እኔንም አበረታቱኝ ብሎ ነበር። ታዲያ ያ ሁሉ ደስታና ተስፋ ለምን በአንድ ሌሊት በነነ? የሞቱ ምክንያት ክብደቱን ከሚቀንስበት ተቋም የመጣ ነው የሚሉ ድምፆች ለምን በረቱ? እስኪ ቆም ብለን የሰሜን ግጥም እናስተውስ። ለካስ ሰሜ የዚህን ዓለም ኃላፊነት ቀድሞ ተረድቶት ነበር። እንዲህ ነበር ያለው፣ አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው ነበር ያለው። ይህ ግጥም ዛሬ ትርጉሙ ሌላ ነው። ስለ ገላው ውበት ሲጨነቅ የነበረው አርቲስት በመጨረሻ ግን ያ ገላው አፈር እንደሚበላውና እንደሚበሰብስ ሲመሰክር ዛሬ የብዙዎቹን ልብ አድምቷል። የሰሜ ትንቢት በራሱ ላይ ደረሰ። አሁን ደግሞ ወደ መራራው ሰከንድ እንለፍ። ልጆቹ አባታቸው ላይ የደረሰውን ከባድ ሕመም ሳይረዱት ልክ እንደተኛ ሰው በተቀመጠበት ወንበር ላይ ሕይወቱ ማለፉን የገለጹት መረጃዎቹ መላውን አገር አስለቅሰዋል። እናም በቦሌ መድኃኔዓለም የጸሎተ ፍትሐት ስነ ስርዓት ተፈጸመ። ቤተሰቦቹ፣ የጥበብ ጓደኞቹና የቤተ ክርስቲያን አባቶች በተገኙበት ሁሉም በእንባ እየተራጨ የሰሜን አስከሬን ተከተለ። በቦሌ ቡልቡላ መካነ መቃብር ሰሜን ለዘላለም ተሰናበት ነው። ያ ቅንና የዋህ ወንድማችን እስከ ወዲያኛው ላይመለስ ወደ አፈሩ ተቀላቀለ። ሰማይ በለው ዛሬ በአካል የለም። ነገር ግን ያ ያስዳነሰን፣ ያስደሰተን፣ ያስጨፈረን ድምፅ በትውልድ ልብ ውስጥ ለዘላለም ሕያው ሆኖ ይኖራል። ለሰሜ ባላገሩ የገነትን ደጅ፣ ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን እንመኛለን። ተመልካቾቻችን እናንተ ምን ትላላችሁ? የሰሜ ባላገሩን ታሪካዊ ስራዎችና ያንን ትንቢታዊ ግጥሙን አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መች ያነሰው እንዴት አያችሁት? ሐቀኛ ሐሳባችሁን በኮሜንት አጋሩኝ። ቪዲዮ ላይክ፣ ቻናሉን ሳብስክራይብ በማድረግ ለዚህ የጥበብ ሰው ያለንን ሐዘናዊ ስሜት እንግለጽ። እስከ መጨረሻው አብራችሁ ስለነበራችሁ ከልብ አመሰግናለሁ። በያላችሁበት በሰላም ቆዩ።